የአምላካችን እግዚአብሔር ስም የተባረከ ይሁን። እንደምናላችሁ በሀገር ውስጥም ከሀገር ውስጥም ውጭ ያላችሁ የጌታ ቤተሰቦች እንዴት አላችሁ? ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ በመጪው ዓመት ከራሴ ጋር ቃል እንደገባው የተለያዩ ቪዲዮዎችን ለእናንተ ለመላክ እንግዲህ እንደዚህ አስቤያለሁ። 2 ቪዲዮዎችን ልክ ያለው እና በሁለቱ ቪዲዮዎች የደረሱኝ ሪስፖንዶች ደስ የሚሉ ናቸው እና በዛ መልክ ነው እንግዲህ ዓመቱን የምንቀጥለው ብዬ ነው የማስበው። ጌታ ቢፈቅድ ብንኖር እሱ ካልመጣ በአንዳንድ መልእክቶች እንደው ልቤ ላይ በቀረ መልእክቶች እናንተንም ጋር ለመድረስ ሞክራለሁ። የዛሬውን እንግዲህ አንድ መልእክት ከመንገሬ በፊት አንድ ጓደኛዬ ያወራኝን ያጫወተኝን ሀሳብ ነገራቸውና ወደ መልእክት ልግባ። ጓደኛዬ ሻይ ቡና አንድ ስፍራ ላይ ተቀምጠን ከጓደኛ ጋር ታወራላችሁ፣ ጓደኛ ጋር ትጨዋወታላችሁና የተጫወትን እያለን በአንድ ቤተክርስቲያን ያለውን ባህል ይነግረኝ ነበር። በአንድ ቤተክርስቲያን እንዲህ አይነት ካልቸር አላቸው፣ ባህል አላቸው አለኝ። እንግዲህ በየቸርቹ በየቤተክርስቲያኒቱ በየአንዳንዱ ቤተክርስቲያን የራሳቸው የሆነ ካልቸር የራሳቸው የሆነ ባህል እንዳላቸው ሁሉ ይህ ቤተክርስቲያን የራሱ የሆነ ባህል ነበረው አለኝ እና ባህላቸው ምንድን ነው አለኝ። እሱ ሲነግረኝ የመጽሐፍ ቅዱስ ክፍል በአንድ በጣም ወጣት በሆነ ልጅና በአንድ ደግሞ በጣም አዛውንት በሆኑ ሽማግሌ በሁለቱም እንዲነበብ ይደረጋል። ማንበብ ነው አንበው ነው የሚወቁታል እና በዛን ቀን ይነበብ የነበረው የመጽሐፍ ቅዱስ ክፍል የመዝሙረ ዳዊት ምዕራፍ 23 እንደነበረ ልጁ ነግረኝ ነበር እና ልጁ ወጣ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርና ምርኩዝ እያለ ሙሉን መዝሙር 23ን ወርዶት ጨርሶ ከመድረክ ላይ ወረደ። ልጁ እንደወረደ በቀጣይ ተከትለው የወጡት እኒህ አባት ናቸውና እግዚአብሔር እረኛዬ ነው ሲሉ ጉባኤ ላይ ልዩ የሆነ ድባብ ወደቀ አለኝ። የሚያሳጣኝም የለም። ጉባኤው ብዙ እንባ ይታያል፣ ድምፅ ይሰማል አለኝ። እሳቸው ልክ እንዲሁ አንብበው ጨርሰው ወረዱ። ልጁ ግን እሱ አንብቦ ታች ወርዶ ስለነበር ከመድረክ ታች ሆኖ ከህዝቡ ጋር ተቀላቅሎ ስለነበር እያየ ስለነበር መጨረሻ ላይ ጥያቄ ጠየቃቸው። የኔ አባት አላቸው፣ እርስዎ የሚያነበቡት እኔ የሚያነበብኩት ሁለታችን የሚያነበብነው መዝሙር 23 ነው። ለእኔ ህዝቡ የነበረው ሪስፖንድ ለእኔ ህዝቡ የነበረው ምላሽ ብዙ አልነበረም። ለእርስዎ ግን ብዙዎች በእንባ በጩኸት ሪስፖንድ ሲያደርጉ በእግዚአብሔር እረኝነት ላይ ሊታመኑ ሲዳዳቸው እንደዚህ አይ ነበር። ለምንድን ነው አይ ልጄ ያሉት? አይ ልጄ መቼ መስበክና መኖር አንድ ሆኖ ያውቃል? አንተ መዝሙር 23ን በቃል ትችለዋለህ። መዝሙር 23ን ነው ያነበብክላቸው። እኔ ደግሞ በመዝሙር 23 ውስጥ ያለውን እረኛውን ነው የማውቀው ብለው አሉት። ዋው አልኩ። ዋው ዋው ዋው! በጣም ነው የተገረምኩት፣ እጅግ በጣም የተገረምኩት። ለካ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የሰፋ ልዩነት አላቸው። ስለ እግዚአብሔር ማወቅ ኢንፎርሜሽን ነው። ስለ እግዚአብሔር ማወቅ የጭንቅላት እውቀት ነው፣ ኖሌጅ ነው። ስለ እግዚአብሔር ማወቅ ያንን ሰው ባዮግራፊ እንደማወቅ ነው። ባዮግራፊን አውቀህ እንደምትናገር አይነት ነገር ነው። ስለ እግዚአብሔር ማወቅ ስለ እግዚአብሔር ማወቅ ስለሆነ በኢንፎርሜሽን ደረጃ ነው ያለው። እግዚአብሔርን ማወቅ ከሆነ ግን ኢንቲሜሲ ነው፣ ህብረት ነው። እግዚአብሔርን ማወቅ ግን ግንኙነት ነው። እግዚአብሔርን ማወቅ ይለያል፣ በጣም ይለያል። ከእሱ ጋር ለመኖር መቁረጥ ነው። እግዚአብሔርን ማወቅ እግዚአብሔር ጋር ዝምድና ነው። እግዚአብሔርን ማወቅ እሱን መስማት ነው። እግዚአብሔርን ማወቅ እሱ ጋር ያለ መነካካት እንደሆነ አሰብኩኝ። ወገኖች ምናልባት ዛሬ የእግዚአብሔር ቃል እየሰበካችሁ የእግዚአብሔር ቃል እያስተማራችሁ እግዚአብሔር ማታውቁ ሰዎች ትኖሩ ይሆን አላውቅም። ለእግዚአብሔር እያወራችሁ ግን እሱን ማታውቁ፣ ለእግዚአብሔር እየተረካችሁ ግን ከእግዚአብሔር ጋር ህብረት የሌላችሁ ትኖሩ ይሆን አላውቅም። በጌታ በኢየሱስ ክርስቶስ ስም ይህ ዘመን ይህ ጊዜ የሰራዊት አምላክ ስለሱ ማወቅ ብቻ ሳይሆን እሱ ራሱ ማወቅ ይሆንልን።
አንዳንድ ጊዜ ገጥሞኝ ያውቃል። እግዚአብሔርን ሳያውቁ ስለ እግዚአብሔር ሊናገሩ የሚፈልጉ ሰዎች እንዳሉ አውቃለሁ። ስለ እግዚአብሔር መናገር የሰዎችን ሕይወት አይለውጥም። ስለ እግዚአብሔር ብትናገር የሰዎች ሕይወት አይነካም። ሰው ሕይወት የሚነካው መቼ ነው ካልከኝ፣ በተነካበት መነካት ነው ሰዎች የሚነኩት። በተዳሰስክበት መዳሰስ ልክ ነው ሰዎች የሚዳሰሱት። ባወክለው ነው ሰዎች የሚያውቁ። በእድሜና በሕይወት ዘመን እግዚአብሔርን ያወቁ ሰዎች፣ ስለ እግዚአብሔር ያወቁ ሰው ራሱ እግዚአብሔርን ያወቁ ሰዎች ይሻገራሉ። በመልካም ሽምግልና ዘመናቸውን ይጨርሳሉ። ታዲያ መጪው ዘመን መስከረም ላይ ሆኜ 2018 ዓ.ም መስከረም ላይ ሆኜ ይሄን እላለሁ። ስለ እግዚአብሔር ማወቅ ብቻ ሳይሆን 2018 ዓ.ም ራሱ እግዚአብሔርን ማወቅ ለእያንዳንዳችን ይሁንልን። ተባረኩ።